እና የፕሮግራም የመጀመሪያ ያረኳት እንግዲህ ከልጅነት እስከ እውቀት ጀምሮ ያሳለፈችውን አስገራሚ የህይወት ጉዞ ሂደት ለብዙዎቻችሁ ሴቶች አርአያ ልትሆን የምትችል አይነት ሴት ስለሆነች ላቅርብላችሁ ብዬ አስቤ ነው። እና ይቺ ሴት እንግዲህ ገና በልጅነቶቿ ወራት እንግዲህ የመደፈር አደጋ የደረሰባት ናት። ከዛም እንግዲህ በዩኒቨርሲቲ ደረጃ ራሷን የስነልቦና ጫና ሳያደርስባት የመደፈሩ አደጋ ራሷን በዩኒቨርሲቲ ደረጃ አብቅታ የራሷን ቶክሾ የከፈተች ሴት ናት። እንግዲህ ብዙዎቻችሁ ታውቋታላችሁ፣ ኦፕራ ዊንፍሬ። ኦፕራ ዊንፍሬ እንግዲህ ታሪኳን ሀብላ ስትጀምር እንግዲህ አስተዳደጓ ጀምሮ እጅግ በፈታኝ ህይወት ነው ያሳለፈችው። እንግዲህ ለብዙዎቻችሁን ታሪክ መማሪያ የሆነው ብዬ አስባለሁ። ከመደፈሯ በኋላ እንግዲህ የህይወት መንገዷ እጅግ አስቸጋሪ ነው። በእኛም በገጠራማው መንደር ብዙ ሴቶች ሰው ያላወቅላቸው የመደፈር አደጋ የደረሰባቸው አፍነው ቤት ከዳኙ ብለው ዝም ያሉ ብዙ ሴቶች አሉ። እንግዲህ ኦፕራ ዊንፍሬ ደግሞ ለእንደነዚህ አይነት ሰዎች ድምጽ ልኮን የራሷን ቶክሾ ገንብታ በብዙ ሚሊዮኖች ተከታይ ያለው ቶክሾ ገንብታ ያለፈች ሴት ናት። እንግዲህ ኦፕራ ዊንፍሬ መጽሐፍትን በመጽሐፍ ጽሁፎችም የምትታማ ሴት አይደለችም። ብዙ አይነት መጽሐፎች ጽፋለች። እንግዲህ ይህ መጽሐፏ እንግዲህ ለብዙ ሰዎች መነቃቃት፣ ለብዙ ሰዎች ደግሞ የሆነ የተለየ አይነት መልክና ይዘት ያለው ጽሁፍ አድርጋ ስለጻፈችው ሰዎች ወደውት ራሳቸውን ቀይሮበታል። ቶክሾውም ብዙ አይነት እንግዳ ነገሮች፣ ብዙ አስገራሚ ነገሮችን ታቀርብበታለች። ያን ሂደት እንግዲህ ብዙ ሺህ ሚሊዮኖች ይከታተሉት ነበረ፣ ይወዱት ነበረ። እንግዲህ የቶክሾ ለብዙ ሴቶችም ለባራክ ኦባማ ራሱ የመመረጡ ምክንያት እሷ ኃይል አለበት ይባላል። እንግዲህ ሊቅ እስከ ደቂቅ ያለውን ሁሉ ፕሮግራም ሰዎችን እያቀረበች የተለየ መልእክትን ታስተላልፍበት ነበረ። ለብዙ ሰዎች ብቻ ድምጽ ነበር። በተለይ ለሴቶች የተለየ አክብሮትና የተለየ እገዛ ታደርግ ነበረ። ከመኪና ስጦታ የዘለለ ብዙ የቤቶች ባለቤት የማድረግም ራሱ አቅም ነበራት። ቤት ለሌላቸው ሆምለስ ለሆኑ ሁሉ እገዛ ታደርግ ነበረ። ኦፕራ ዊንፍሬ እንግዲህ ለብዙዎቻችን አርአያ ከመሆን ያለፈች ይህ ለዚህ ደረጃ እና ለብዙ ሴቶች እና ለብዙ ሰዎች ምክንያት የሆነችው ራሷን አጠንክራ ወርቅ በሰዓት እንደሚፈተን ሁሉ ራሷን ፈትና ነጥራ ነው በዛ ለጌጥነት ለብዙ ሰዎች ውበት እይታ ውስጥ የገባችው። እና ኦፕራ ዊንፍሬን አለማክበር አይቻልም። እና ብዙዎቻችሁ ሴቶች ደግሞ ራሳችሁን በዚህ ልክ አርአያችሁን አግኝታችሁ ራሳችሁን የተለየ ቦታ እንድታገኙ ስል ምክሬ ነው።